በይበልጥ ሆኖ ተመልሶ ታገኘዋለህ። አሜን። ተፈጸመ። አሜን። ሁላችንም መጽሐፍ እናወጣለን። ሁሉ ዛሬ የጌታ እራትን እየተማርን ያለንበት ቀን ነው። የዛሬው ትምህርት የጌታ እራት ዓላማና መርሆችን ነው የምንማረው። የጌታ እራት ዓላማውንና መርሆችን ነው የምንማረው። ክብር ለኢየሱስ። የጌታ እራት ዓላማውና መርሆቹን ነው የምንማረው። በጣም ደስ ብሏችኋል? ኢየሱስ ጌታ ነው። አሜን። የጌታ እራትን በመማራችሁ በጣም ደስ ብሏችኋል? ደስ ብሏችኋል? ልዩነት አላችሁ? ስለዚህ ልዩነት አለሽ? የጌታ እራትን መማር ከጀመርሽ በኋላ ስለ ጌታ እራት ያለሽ ግንዛቤ አድጓል? ክብር ለኢየሱስ። እሺ ቶሎ በመጽሐፍ እናወጣለን። አንደኛ ቆሮንቶስ ምዕራፍ 10 ከ14 እስከ 20 ቶሎ አንደኛ ቆሮንቶስ ምዕራፍ 10 ከ14 እስከ 21 ድረስ በደንብ ስሙት። ስለዚህ ወዳጆቼ ሆይ አዎን ከማምለክ እሺ ልባሞች እንደሆናችሁ እላለሁ። በምለው ነገር እናንተ ምንበሉ እሺ የሚባለው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም። እሺ የምንቆርሰው እንጀራ ስጋ ጋር ህብረት ያለው አይደለም። እሺ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። እሺ እኛ ብዙዎች ስንሆን ነን። የቆረሰው ስጋ ነው። ሁላችን ያን አንዱን እንጀራ እንካፈላለንና። እሺ በሥጋ የሆነውን እስራኤል ተመልከቱ። መስዋዕቱን የሚበሉ እሺ የመሠዊያው ማኅበረተኞች አይደሉም። በሰውያው ላይ የሚያደርጉ የሚበሉ የማኅበረተኛ ናቸው። በሏ የመሰዊያው ምንድን ናቸው? ስለዚህ ጣዖት ስጋ ምናምን ብትሄድ ምንም እኮ ችግር የለውም ብለህ ስትበላ እያበረታ ማኅበረተኛ እኮ ናቸው አይደለ? በመጽሐፍ እንዲህ ተብሏል። እሺ እንግዲህ ምን እላለሁ? ለጣዖት የተሠዋ እ ምናምን ነው እላለሁ። እሺ ወይስ ጣዖት ምናምን እንዲሆን እላለሁ? እሺ አይደለም። ነገር ግን አሕዛብ የሚሠዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሠዉ እላለሁ። አሚን ነው። አሚን ነው ወይ? በጌታ አሚን ነው ወይ? አሜን። ኧረ በጌታ አሜን። ወደ በደንብ አንደርስታንድ አድርጋችሁ አንዳንዶቻችሁ እኮ አላችሁ አይደለ? የሆኑ ሰዎች በዓል ሂዳችሁ እንኳን አደረሳችሁ ላችሁ ጠይቁ። ደግሞ ምን ያደርሳለች? ለሞት ኢየሱስ ጌታ ነው። ኢየሱስ አምላክ አይደለም ፍጡር ነው ብሎ የሚያምኑ የእነሱን መሪ ልደት የእነሱን መሪ የሆነ ነገር ሲያቀፉ እንኳን አደረሰን ትላላችሁ። አብራችሁ ተለቆ ነው ለመመሳሰል ነው አይደለ? መጽሐፍ ቅዱስ እንደዚህ ይላል፣ ስለ እኔ በሰው ሁሉ ፊት ያደርግልኝ የመሰከረልኝን እኔ በአባቴና በመላእክቱ ፊት ያደርግልሃለሁ እመሰክርለታለሁ ይላል። ኢየሱስ ጌታ ነው። አሜን። አለ ስለ እኔ ደግሞ በሰዎች ፊት ያደርግልኝ ደስ ነው ማለት ነው። እና አንዳንዶቻችን ጭራሽ እንኳን አደረሰ ጭራሽ አወጣው እንኳን ምን አለ ለምን እኛ እኮ የምናምነው ኢየሱስ ጌታ ነው። እረኛችን ማን ነው? ኢየሱስ ነው። ኢየሱስ በባባ ጌታ ኢየሱስ ነው። በዚህ ነገር ኢየሱስ ነው። እነሱ እኮ የሞት እረኛ ናቸው። እረኛ ናቸው እና የሞት እረኛው መጨረሻ የሚገባው ራሱ ሞት የሚባለው የሚገባው ወደ እሳት ባህር ስለሆነ እረኛቸው የሚያስገባቸው እና ይሄን እንኳን ስለሆነ ክብር ለኢየሱስ ይሁን እና በሆነ ጉዳይ ያዘጋጀውን ያንን ጉዳይ እንካፈለዋለን። እውነት ነው። መጽሐፍ ቅዱስ እንደዚህ በኋላ እናያለን። አንድ ኮንቻሽና ወደዚህ ይመለስ አሕዛብ ለእግዚአብሔር እንዳይሠዉ እላለሁ። እናንተ ደግሞ ከአጋንንት ጋር ማኅበረተኞች እንድትሆኑ አልወደድም። እሺ
ፈልጋችሁ ነው እንድታረጉት እየቀናብን ነው ማለት ነው። እሺ እና ከእርሱ ይልቅ እንበረታለን እና ደግሞ ከእሱ ይልቅ በርተን ነው። እሺ ሁሉ ተፈቅዶልኛል ሁሉ ተፈቅዶልኛል። የሚጠቅም አይደለም። በጣም በደንቢዋቸው እነዚህን ያናግራቸው ሰዎች በጣም የሚገርሙ ቸርች ነች። ባይዘ ቶሎ ጨረሽና ቶሎ ሁሉ ተፈቅዶልኛል ነገር ግን ሁሉ የሚያንስ አይደለም። እሺ እያንዳንዱ የባልንጀራውን ጥቅም እንጂ አንድ ስንኳ የራሱን ጥቅም አይፈልግም። እሺ በሥጋ ገበያ የሚሸጠውን ሁሉ ከሕሊና የተነሣ ሳትመረምሩ ብሉ። እሺ ምድርና በእርሷም የሚናገር ሁሉ የጌታ ነውና። እሺ ከማያምኑ ሰዎች አንዱ ቢጠራችሁ እሺ ልትሄዱ ብትወዱ ከሕሊና የተነሣ ሳትመረምሩ በቃ እዚህ ጋር ይብቃኝ። በደንብ ስሙኝ እሺ። እወዳችኋለሁ። የቆሮንቶስ መልእክት ለእኛ ነው። የአንደኛ የቆሮንቶስ መልእክት በደንብ ስሙኝ፣ ለእኛ ነው። አንደኛ ነው ለማንባቡ ለቆሮንቶስ የመጀመሪያቸው እንዳልሆነ አንድ ክፍል ከፍቼ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 5 ላይ ይሁንና አንደኛ ቆሮንቶስ ምዕራፍ 5 ላይ አንደኛ ቆሮንቶስ ምዕራፍ 5 ላይ ይሁንና 9 እንዲህ ናቸው። ቁጥር 9 ላይ እንዲህ ናቸው። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ጻፍኩላችሁ እስኪ ወንበረ ጻፍኩላችሁ ኦልሬዲ በፊት የተጻፈላችሁ። ስለዚህ እኛ ጋር ያልደረሰ ለቆሮንቶስ ግን መጀመሪያ የተጻፈ ስለ ሴሰኞች የተጻፈ ናቸው ማለት ነው። ደብዳቤ አላቸው ናቸው፣ መልእክት አላቸው። በደንብ ስሙኝ። ክብር ለኢየሱስ። እነዚህ የቆሮንቶስ ሰዎች የተማሩ ናቸው። እሺ ምን ናቸው? የተማሩ ናቸው። ጳውሎስ በደብዳቤዎች በምናምን አስተምሯቸዋል። ለምሳሌ የመጀመሪያ ትምህርት እኔና እናንተ ምናምን ትምህርታላቸው ምን አይነት ነውና፣ ክብር ለኢየሱስ። ጣዖት የለም። ሰው ከልቦናው አውጥቶ የሚስለው ሰው ከልቦናው አውጥቶ የሚቀርጸው ነገር በሰማይ የለም። በሰማይ የለም። በሰማይ የለም። አምላክ ስንት ነው? ስንት ነው? እና እነዚህ ሰዎች አምላክ አንድ እንደሆነ ያምናሉ። እሺ ኢየሱስ ጌታ ነው። ሃሌሉያ። እና ጣዖቶች ሁሉ በፍጹም ከጀርባቸው የተገለጠ ማንነት የላቸውም የሚል እውቀት አላቸው አላቸው። ናቢ ቀጥሎ ለጣዖት የተሰዋ ስጋ ወይም ጣዖት ምንድን ነው? የጣዖት ምናምን የሚባል ምግብ ብንበላ ምን ችግር አለው? ምክንያቱም ጣዖት የለም። ጣዖት በሌላ በሌላ የለማ የሚል አሁን እኛ እንኳን የተወሰነ እውቀት አለን እንዲህ የሚባል አለ ከምን ዝም ብለህ ገብተህ ብላ የሚል ምን የለም። ጣዖት የለም። ምን የለም አላቸው። እነዚህ ሰዎች ማድረጋቸውን አስበው። ኢየሱስ ጌታ ነው። አሜናቱም እንደውም ሲያባሩልሽ ቢሆን መሰለሽ ሁሉም ብሎኛል ተፈቅዶልኛል ይላሉ። እውቀት አላቸው። ሁሉም የተፈቀደላቸው ያውቃሉ ሲያባሩ እና ጳውሎስ እየሞገታቸው ለዚህ ነው እናንተ ሰዎች ሂዱና አንደኛ ቆሮንቶስ ራሱ ምዕራፍ 13 ላይ ያዋናቸው ሲፈልግ እንደዚህ ናቸዋል። ምዕራፍ 13 ላይ ሌላው ነው ከመቸኮል አንጻር ምዕራፍ 13 ላይ እንደዚህ ናቸዋል። ደግሞ ከሁሉ የሚበልጠውን መንገድ ላሳያችሁ ብሎ ፍቅር ጋር የሚወስዱበት መንገድ ምን መሰላችሁ? ማሽካቴራ ባጋያ አሜን ለዘላለም ሊያባቸው ፖዙ ወደ ፍቅር የሚያሸጋግራቸው ለምን መሰለ? እውቀት ስላላቸው አሚን ነው። በእውቀት ታብለዋል። እውቀት አለጳውሎስ ላይ ያስታብላል። ምን ያገር ጠቆ እንደዚህ ናቸዋል። እኛ ራሱ ሲበሉ ያወቃቸው መስሏቸው ከእውቀት ራሱ ከብለን ነው የምናውቀው። እዚህ ዋ ያወቁ አዋቂዎች የተማሩ ቆሮንቶስ ሄሎ ምንድን ናቸው? ምንድን ናቸው? ስለዚህ ጳውሎስን መሞገት ይችላሉ በእውቀት እንዲህ ብለህ ነበር እንዲህ ብለህ ነበር እያሉ። ምክንያቱም ጳውሎስ ሲገባ እነሱ አንድ አምላክ ነው ያለው ላውቷቸው ስለነበረ ኢየሱስ ጌታ ነው። አሁን ምን አለ? ረቡ እንጂ የተሳለውም ይሁን የተቀረጸውም ይሁን ከጀርባው ምናምን መንፈስ አለበት አጋንንት ነው። አሚን። የእነሱ ዓላማ ለጣዖት ይበሉ እንጂ ከኋላው የአንድን ክብር ያንን ገለበል ሊወስድ ምን አለ? አጋንንት አለ። ወደዱም ጠሉም እናንተ አንድ አምላክ ብላችሁ ታምናላችሁ እንጂ እነሱ እኮ የሚሰሩት አምላክ ነው ብለው ነው። ምንድን ነው ታዲያ? ሄደ አምላክ ነው ብለው ለሰሙት አንተ ብትበላው ስናምላክ አለ አንድ አምላክ ነው፣ ሌላ አምላክ የለም። ስለዚህ የሚሰዋው ነገር ለዛ አምላክ ላይ አይደርስም ብለህ በዚህ
እነሱ ሞግታቸው እረፉ እንጂ እኔ ይላል ጣዖት ቤት ገብቼ ጣዖት ቤት ስጋ ስለሚሰራ ስጋ ከሚበላ ስጋ ምናምን ባንበላ ስጋቸው ከእውቀታችሁ ይልቅ አወቅን ከምትሉት ይልቅ ፍቅር ይቀድማል። የደከመ ሰው ጣዖት ቤት ስትበሉ ቢያያችሁ እናንተ ስንጠቃላችሁ ታላችሁ አንድ አምላክ ነው ብላችሁ የደከመ ሰውን ጣዖት ቤት ሂዶ ስትበሉ ቢያያችሁ እንዴ ይቻላል እንዴ ሌላ አምላክ ማምለክ ብሎ አብሯችሁ አይሰናክልም ማለት። ስለዚህ እውቀት አለኝ ብለህ አትመካ፣ ፍቅር ይበልጣል። ምን ይበልጣል? ወንድምህ በአንተ ከሚሰናከል አንተ ባትበላስ እውቀቱ ቆንጆ ይላቸዋል። ሁሉ እውቀት ሁሉ ሰው እናንተ እውቀት አልደረሰም ቢቀርባችሁ ውስጥ ይላቸዋል። አሁን ካባያ አሚን ለዘላለም እና እናንተ ማይቆፍ የነገር እንዳለ አውቃለሁ። በተለይ ትንሽ ቲቪ ምናምን ያስተምሩት የለም ቲቪ ምናምን ሰዎች የጸጋ በሚመስል ትምህርት የገቡ አይነት ትምህርቶች አሉና እውቀት ናቸው። አንተን ያስታብዩዋል። በጠራራ ፀሐይ ሰው እያየ አይደለም የሰማው ስጋ ይበላል። ሰው ይሰናከላል። ምን ያደርጋል? ደርሰው ሰው የሚያውቀኝ አልደረሰም። ባትመለስ ወንድም ይነሳል። ሄሎ ጳውሎስ ሞግታቸው ሌላኛው ደግሞ ከስጋ ገበያ የተገኘውን ሳታማርጥ ብላ የሚለው በውጪ ተሰብተን ተብሎ የፍቃዱ ስጋ ቤት ወይም ደግሞ የእንትና ስጋ ቤት እንደሚባለው እናንተ እንደዛ አልነበረም ሀሳቡ። ምን ሆነ መሰላችሁ? ለጣዖት የሚባለው ስጋ ይቃረና ክብር ለኢየሱስ ይሁን። ተበልቶ ካህናቶቹ ሌላ ስራ ስለማይኖራቸው ከምኑ ይበሉት ከመሰው ከሚሰራው ነገር ይበሉት እና ሲደርስ ስጋውን ይወስዱና ለገበያ ያቀርቡታል። ለምን ያቀርቡታል? እና አሁን ላትበላ ነው ማለት ነው። ገበያው ስለሚቀላቀል በብዙ ጥርጣሬ ላትበላ ነው። በቃ ስጋ ገበያ ላይ ከቀረበ ዝም ብለን ብላ ምን ያቀርባልና ስጋ ገበያ ላይ ቀርቧል። በተላላቸው የጣዖቱ ካህናት ወይም ጣዖቱን የሚያስመልኩ ሰዎች በተላላቸው ይተርፋል። የተረፈችውን ነገር ያደርጋሉ፣ ይሸጧታል። እና ከስጋ ገበያ የተገኘው ምሳትን ሳታማርጥ ብላ ገበያ ላይ ቀርቧላ። ለጣዖት አይደለም ገበያ ላይ ቀርቧል። ምን ላይ ቀርቧል? ሄሎ ምን ላይ ቀርቧል? እና ለዚህ ነው ትናንትና ከትናንት ወዲያ በነበረው ቀን ባክህ የእንትን ስጋ የለም ብለን ጀመርን። ቀጥሎ ግን ደግሞ አሁን እንትናቆ እንድታታይ ምናለ ስትሄድ ሃሌሉያ ይቀጥላል አይደል? መጽሐፍ ይላል ሰው ጠርቶ ስትሄድ ዝም ብለህ አትጠራጠር። ሂደህ ግን የደገስኩት እኮ ልደት ነው ማለት ነው። የደገስኩት እኮ እንትና የሚባል እኮ አምላክ ዛሬ ሰው ነው ይለግ መጽሐፍ አትበል። እውነት ነው የአምላክ የለም ግን ላይ ነው ሲባል ለምሲባ ላይ ለሰውየው እንዳይበረታታ ለካስ ኮንፈርም ያደርገኛል የስ ይለኛል እንዳይ ቀጥሎ ደግሞ ሌላ ሰው ደግሞ በዛ ከሰዓት እንዳይ። ስለዚህ ብራዘር ይሄ ያው ማወራው ነገር ከጓደኛ ይለያል ይለያል፣ ከጎረቤት ይለያል ይለያል። በቃ ታዲያ የሰላም ቃል ይመጣ አሚን ነው። እንደዚህ አይነት ሰዎች ደግሞ የሚገርመው ነገር የቆሮጦ ሰዎች መጀመሪያ ጣዖት ቤት ሄደው በልተው ሰክረው ነው የሚመጡት። ታዲያ ይዛራ እና እውቀት አለ አሚን እና እውቀት ያደርጋል ያስጣል። ክብር ለኢየሱስ ይሁን። ጨረስን። አሚን ለዘላለም እንቀጥል። አንደኛ ቆሮንቶስ ምዕራፍ 11 ከ17 እስከ 34። ስለዚህ መጨረሻ የመጀመሪያው ደብዳቤ እኛ ጋር ማለት ነው አልደረሰም። ለእነሱም ለእኛ የመጀመሪያችን አንደኛ ቆሮንቶስ
በማህበር ውስጥ መገኘታቸው ግድ ነው። ምን ይሆናል? የሆነ ቀን ግን ይለያል። ነገም ሲለዩ አንተ ጋር የሚከተለው ወይም አብሮ ህብረት የሚያደርገው ማለት ነው ማለት ነው ትለያለ። በዚህ በእኛ ተጀመረ ዋት ጀመረ በራት ግሩፕ ምናምን በእኛ ተጀመረ ወይ በእናንተ ቸርች ተጀመረ። የመጀመሪያው ቆሮንቶስ ቸርች እንኳን እንዲህ አይነት ነገር ነበረባት። ሄሎ አሚን ተዘራለ እና ዱብ ላይ ደረሰች ቢመስል በሰዓቱ ነበረ። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱ ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔር ማህበር ትልካላችሁ? እግዚአብሔር ማህበር ትልካላችሁ። አሚን። ይሄ በጣም ቆንጆ ነው። ደስ ይሄ ማን ማህበር ነው? ይሄ ማን ማህበር ነው? ለምሳሌ አሁን ይገርም ስብሰባ ላይ መንግስት ጠርቶ በዛ ስብሰባ ላይ ስትገኝ ስም ሲደወል አሪፍ ነው ይላል። ማህበር የተሰበሰቡበት ማህበር ቢያለው ለአንተ ባንተ የከበረ ቻይሶስ ሄሎ ማን ይላክ ማለት የእግዚአብሔር ማህበር የማን ማህበር? የማን ማህበር? ስራ ነው እኮ ቢዝነስ ነው። ወጥቶ ገለመሌ እኮ ነው። ኧረ በጌታ በሳምንት ሁለት ቀን ሆነ አይደል? ወይስ ደግሞ እንትን ሰዓት ለምትሆን አሜን። የማን ማህበር ነው? ዛሬ ይሄ መልእክት ነው። የእግዚአብሔር ማህበር ምን አለው? በእግዚአብሔር ማህበር ውስጥ ሆኖ የማይገባ ነገር ማድረግ ይሽከረከሩ ነው። እግዚአብሔር ማህበር ትልካላችሁ። እሺ አንዳችሁ የሌላችሁን ታሳፍራላችሁ። እሺ ምን ትበላችሁ? በዚህ ነገር ላመሰግናችሁ አላመሰግናችሁ? እሺ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። አሁን ስሙት። መጀመሪያ ላይ እንድትወስዱት ለእናንተ አሳልፌ የሰጠሁት ያ የጌታ ቃል እኔ ራሴ ከማን ተቀብያለሁ? ከማን ተቀብያለሁ? እሺ ጌታ ኢየሱስ አልፎ በተሰጠበት በዚያ ሌሊት እንጀራን አንስቶ አመሰገነ። እሺ ቆርሶ ሁላችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው። እሺ ይህ ለመታሰቢያ አድርጉት አለ። እሺ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። እሺ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። እሺ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አሜን። እሺ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣው የጌታ ሥጋ ደም ዕዳ አለበት። ሰው ግን ቆይ በጌታ ይህን ጥቅስ በደንብ ስንት ይልቃል። ሃሌሉያ ስናወራ እዚህ ጋር ለምሳሌ ብናዘጋጀው ጭቃ ምናዘጋጀው ጽዋ ወደ ጌታ እና ወደ ጌታ ሥጋና ወደ ጌታ ደም ላይ አይቀይርም አላለም ብለን አላለም። አሁን ግን ጳውሎስ ይህንን ቂጣ ይህንን ጽዋ ስታማርክ ምስትል ሳይገባ ስትወስደው የምትደፍረው ምን ይላል? አናም እንደገና ስለዚህ ሳይገባው ይህን እንጀራ የበላ የጌታን ጽዋ የጠጣ ሁሉ የምን አለበት? የጌታ ሥጋና ደም ዕዳ አለበት። ዕዳው የጌታና የጽዋ ይሆን ዕዳው የጌታ ሥጋና የጌታ ደም እንሆንበት። አሚን ነው። ምን ወስደው ቂጣና ጽዋ ነው እንዳታቀል ነው። ከኋላው እያለዚህ ናጋለ እዚህ ጋር ሆነ ምንድነው ስሙ አፈር ዳርና ዛጋ አፈር ዳርና ምንገባ ነው። አንደኛው አይወደ በያዝ አንድ ሺህ አደረን ሲሆን አይደለም መካከል ዘግይ ሲሆን አደባባዩ ነው ያረግና ቀድሞ የነካ የናት ነው ባልና አይደለም ቀድሞ ያፈረሰ ነው አጥቶ ይችላል ይለው ፍርስ ያለ እናቴን ጡት ይላል ተመስል እናቴን ሄሎ አሚን ለዘላለም ጦር እናት ነው ብለን ዘሰም የኛው እንደዛ ማርቆስ ስነቁ ንጥሪኛው ነው ዳኛውን ነው ማርኩ ኪላ ጃጋቶ እንዳትነቀው ቂጣ ነው ደግሞ ምን ጽዋ ነው እንዳትነቀው ዕዳው ሃሌሉያ የዲያቆናት ልማት አለ ምክንያት ራሱ ያይፈሰሰ
ነው ተማር። አሜን። ስትማር ገብቷል ማለት ነው። ሳትማር ወስድ ጉል ራስ ነው። እሺ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ። እሺ አያሌዎችም አንቀላፍተዋል። እሺ ራሳችን ብንመረምር ባልተፈረደብን ነበር። እሺ ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንድ ሆነን በጌታ እንደሰታለን። እሺ ስለዚህ ወንድሞች ሆይ ለመርዳት በተሰበሰባችሁ ጊዜ እርስ በርሳችሁን በሉ አስሞባ። ከዛስ ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላል። በቤቱ ይብላል። እሺ የቀረውንም ነገር በመጣው ጊዜ አሁን በደንብ ስሙ። አንድ በሉሳ አንድ በሉና የጌታ እራትን የምንወስድበት ዓላማዎች ናቸው። ለምንድን ነው የጌታ እራት የምንወስድ? ዓላማው ምንድን ነው? የጌታ እራትን የምንወስድበት ዓላማዎች ክብር ለኢየሱስ። አንደኛ ከዚህ በፊት የምናወራ ነው። አሜን ለዘላለም። አንደኛው ከዚህ በፊት የምናወራ ነው የጌታችን ስለሆነው ትእዛዝና ድንጋጌ ስለሆነ የማናቱ የጌታችን የጌታ እራት የሰው ድንጋጌ አይደለም። የቤተ ክርስቲያን ድንጋጌ አይደለም። ራሱ ማን የሰጠው ነው? ጌታ ጌታ ነው። ዘዴ የጌታ እራት ጳውሎስ ሲያወራ አዳኛችን የሰጠው ነው ወይም ደግሞ መሐሪያችን የሰጠው ነው አላለም። ይምራል አለ እዳውን ይተውልኛል ብለህ ስለምታስብ ጉዳዩ እንዲያለ ይሄ ድንጋጌ አለ የጌታ ነው አለ። የማን እማዬ ለምሳሌ ክብር ለኢየሱስ ነው። ኢየሱስ አዳኝ ነው አለ አይደል? ግን ማዳን ብቻ አይደለም፣ ደግሞ ገዣችን ነው፣ ጌታችን አሜን። ምናችን ነው? ሰናይ ምናችን ነው። ስለዚህ ለዚህ እኮ በቤተ ክርስቲያን ውስጥ በስርዓት የምንኖር የሚያይን አለብን። ሃሌሉያ። ይሄ ጌታ አዳኝ ብቻ አይደለም፣ ንጉስም ነው፣ ገዥም ነው። ምንድን ነው ቸርች ሁል ጊዜ ኢየሱስ ያድናል አንደኛ ነች፣ ጌታ ላይ ነው። ግን በጣም በጣም ጌታ ነው። እስኪ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይመጣል፣ ያስተዳድራል፣ ይመራል። አዳኝ ነው። ጋር ላይ ይገናኛል። ክብር ለኢየሱስ። እሺ አንድ የጌታ እራት የምንወስድበት ዓላማዎች አንደኛ ነውና የጌታችን ኢየሱስ ትእዛዝና ድንጋጌ ስለሆነ በቃ መውሰድ አለብን። ልንገዛ መውሰድ አለብን የጌታ እራት። አሚን ማለት ዝልማን ነው። ሳራ አጠገብሽ ያለችው ከሮማን ጋር እንዲህ አይነት ጥል ውስጥ እንዲህ አይነት ብጥብጥ ውስጥ እንዲህ አይነት ነገር ውስጥ አለኝ አልወስድም። እውነት ነው ግን መውሰድ አለብሽ። እንዴት ነው ወስደው? ከእሷ ጋር ያለኝ ነገር ስለ ጌታ ትእዛዝ ስትሆን በደንብ ነው ወስደው። አሚን ነው። ከእሷ ጋር የተጣላሁበት ከሮማን ጋር የተቀያየርኩበት ያ ጉዳይ ከጌታ እራት አይደለም፣ ከጌታ ትእዛዝ አይደለም። ስለዚህ ብትበድለኝ ጨርሳለሁ። እኔና ግርማ ስንጣላ ግርማ እኔን በድሎኝ ማመዶኝ ግርማ እኔን በድሎኝ መጽሐፍ ቅዱስ ሂድና ይቅርታ ጠይቀው አይልም። አሜን ነው። ሂድና ግርማን ብለው ይቅርታ ጠይቀው አይልም። ተበድዬ ማን ይቅርታ ጠይቀው ይቅር ማለት ነው። መጽሐፍ ቅዱስ ነው። የሃይማኖት ሌሎች አይነት ነገሮች ተበድያለሁ ግን ይቅር እላለሁ። ይህ የለም መጽሐፍ። የበደሉን እንደምን ይቅር ነው ምነው እንጂ ሂደን አጥፍቻለሁ ይቅርታ ግን እንዴት ነው? እውነት የለም መካከል እውነት የለም። ወንድም ግን በድሎ 7 ጊዜ 7 ተመላልሶ ይቅርታ ቢጠይቅ ተጸጽቶ ምን ይቅርታ ቢጠይቅ ምን ይቅር በለው ሲቀርበው ይቅር በለው እና ይሄ እንዳታርጉ ነው ይስራና ለበረኛ ሲለበው ምን ችግር አለ? ይቅርታ ጠይቀው ሰው ይገኛል ማለት አይመለስ። ሃሌሉያ። ያጠፋው እሱ አንተ ይቅርታ ብለህ ስትጠይቀው ሰውየውን እየጠቀምክ ማለት ነው። ራስን ጻድቅ ያጫወታል። አሜን ለዘላለም። እንደው እየተመካ ኢናሽና ካለ ለተናው ትፈልጋለህ? አዎ ሂደህ ብቻ በዚህ እንዳትታለ አላምን ማለት አዎ። ምናልባት አንድ ሰው ነው ሰውየው ምን ያደርጋል? ለአንተ ያግዛል ነው የሚለው ሊያይ ነው ማለት ኦኬ። አይ አንተ ይመስለኛል ሊል ይችላል። አሜን ነው። ተበደርባት እንጂ ወደቀው አንተ ነው ይችላል። አንድ ሰው ይዘጋል። ቀጥሮስ ካለ ሁለት ደግሞ ቀጥሮስ እንዲህ አለ። ቀጥሮስ ለቤተ ክርስቲያን ደግሞ ነገራት ቤተ ክርስቲያን ተፈራለች። አሜን ለዘላለም። እና ይሄንን ሁሉ ታይታችሁ በፍጹም የበደሏችሁን ሰዎች ይቅርታ አስተምሯል ይባላል። የበደሏችሁን ሰዎች ማለት
ይቅርታ አትጠይቁ፣ ይልቁንስ የበደሏችሁን ሰዎች ይቅር በሉ። ሄሎ ወንበላው ይቅር በሉ። በድሎኛል፣ አስቀይሞኛል፣ አዎ ትቼለታለሁ፣ ይቅርታ አድርጌለታለሁ። በጥለይሞኛል፣ አጠይቀኝ፣ የራሱ ጉዳይ። ግን ገንዘብ ማለት ተፈለገ ወዳጅናችን ለመለጠጥ ተፈለገ። ግን ሰውዬ ይዤ እየሄድኩኝ ምን አደርገዋለሁ? ጥፋቱን እንዲያውቅና በጥፋቱ እንዲመለስ። ከዛ ውጭ ግን እሱ ላጠፋው ጥፋት ይዤ ይቅርታ አልጠይቅም። መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ አይደለም። ካለ እዚህ ያላችሁ አሁን እንማማ ፕሊዝ ሰው ካለ አሜን ነው። ቸርቹ ውስጥ ቸገር ነው እንደዛ። ሃሌሉያ። የቀደመችው ቤተክርስቲያን ራሷን የጠበቀችው እንደዛ ነው። ሰው ሲያጠፋ ትመክራለች፣ ምናምን ትላለች። ቀጥሮስ በጉባኤ ትገሳለች። አመምሯ ሰውየው አጥፍቷልና አሁንስ አጥፍተህ ትለምናለህ። እግዚአብሔር ተከና ሰዓት እንዳትሄድ ይባላል። አይደው ትንሽ ነው ወንበራችን ክፍት እንዳይሆን አረባት ነው። ሰውዬ ይማራል። ሰውዬው ረዳኸው ረኛ አይደለም። ጌታ ምስክር ረኛ አይደለም። ሰውዬው ማለት ነው ከነ ምናምን ይነበር ልጅ ነው ታያለሽ፣ እንደዛ ታረጋለሽ። ክብር ለኢየሱስ አሜን ነው። ስለዚህ የመጀመሪያው ጉዳይ የጌታ ናት የማን ድንጋጌ ነው? የጌታ ናት መውሰድ ስላለብኝ እኔና ወንድሜ መካከል ያለው እጨርሳለሁ። ባርጋለሁ እጨርሳለሁ። መጨረሻው ምንድን ነው? እኔ ጌታ ይመስላል ስላዝ ለጌታ መውሰድ አለብኝ። ግዴታ ምንድን ነው? ግዴታ ነው። ግዴታ ስለሆነ ነው የምትወስደው። ሸውዳታ ዛሬ ጌታ ናት። ሃሌሉያ። የማን ድንጋጌ ነው? ሁለተኛስ ሞቱን ለመናገር አለማወጅ ነው። የጌታ ናት የምንወስድበት ዓላማ ሞቱን ለመናገርና ምን ለማለት ነው? ለማወጅ ነው። ቅድም ስናወራ ስለ ጌታ ናት ሲነገር ምኑ ትናገራላችኋል? ሞቱን ትናገራላችሁ። ምን ትናገራላችሁ? ሳራ ምን ትናገራላችሁ? አንድ ሰው የጌታን ጽዋ አንስቶ ይህ ስለ እናንተ የፈሰሰው ምንድን ነው? ደም ነው ሲባል የሞታለ እንግዲህ መካከላችን ጊዜ ጌታቸው ሞቷል እንዴ? አሚን ነው። ቂጣው ሲቆረስ ሃሌሉያ ይህ ስለ እናንተ የቆረሰው ስጋ ሞቷል እንዴ? ጌታችን ሰው ምን ያስባል ማለት ነው? ወንጌልን በስርዓት ይናገራል። በስርዓቱ በአሁኑ በሚያደርገው ስርዓት ያውጃል። ኢየሱስ ማለት ማስረኛ ሞቷል እና ለመስከራፈቱ እንደው በአፍ እንኳን የምታውቁ ሰዎች ለሆነ ሰው ለመናገር አፋለሁ የምትሉ ሰዎች ቡና ቤተ ክርስቲያን አውጁ፣ ሞቱን ተናገሩ። ሌላ ቡና ማጋ ቪዲዮ ነገ ምን እንደሚሆን አይታወቅም። ነገ ብዙ ካሜራ ይኖራል፣ ነገ የሆነ ነገር ይኖራል። ቢያንስ በሆነ ስፍራ ላይ ስታውቁ ትታያለህ። ስትቆርስ አሚን ለዘላለም እና ነገ በሰማይ ያሸንፋል። ምን ያደርጋል? ቀለል ያየነው ጉዳይ ወጥተ ወንጌል በአዋድ በግልጽ ያወራው ጉዳይ አሁን ሚዲያ ስለመጣ መስላረገ ሚዲያ ስለመጣ ኢየሱስ ጌታ ነው። ጓደኞችሽ ስትቆርሽ እንዴ ክርስቲያን ነሽ ይላሉ። አንተ ታውቂማ ወታሮች ተማሩ ደስ ቢላቸው ጉዳት ይላቸዋል አይደል? ደስ ቢላቸው ፎቶ ቤት ስቴጅ አር እንዲያለ አብረን ተነሽላቸው ጀለሱ ጉዳይ ስለሌለ ግን ለደስታቸው አብሮ አሚን ነው። ሁሉ ጊዜ ወደ ሲሆን ጾሙ ነው። ስጋና ለጌታ ቂጣና ለጌታ ጽዋ ስትቆርስ ስትጠጣ ሰው ያያል። ምን ያውሽ ነው? የኔ ክርስቶስ ይባል መልኳል ናጓ ሰው ሆኗል፣ ታርቋል፣ ተነስቷል። ያንዳንዶቹ ደግሞ ኢየሱስ ሸውዶ ሄዷል። ምንድን ነው? አልሞተም። ስለአንተ ደግሞ ሞቷል እና ነገር ፍቅር ስትሄጂ ታይሽና አንቺ አቤት የእናንተ ኢየሱስ ሞቷል ያው ትለያለህ ነው። አሁን በአባባት በቋንቋ ተተለያየ፣ በተግባር ሳይ መለያ አሜን ተን አሜን አሜን አይጣል በብዛት ነገር ለኢየሱስ እንቀጥል። ሶስተኛ ለምንድን ነው የጌታ ራት የምንወስድበት ዓላማ ካላችሁ የኢየሱስን ሐዘን መከራና ሞት ለማሰብና ለማሰላሰል ተመስገን። ለምሳሌ ባንቻየው ለምንድን ነው ኤልያስ አንጃሮ ልትወጁ ብትባይ አቤት እኮ ኤልያስ ያለሽ አቤት ለዘላለም ዱቄት እኮ እንዲያደርግ ያሳደገኝ አይደል? ወፍጮ ወይ ለውጭ የተንከራከረ ያሳደገኝ ምን ታስቢያለሽ? ያደረገው ስላንቺ የከፈለው መከራ ታስቢያለሽ? ሄሎ አሁን ነው ሚዲያ ላይ ስለሚወጣ ታሱ ለአንተ እናትና አባት እንዴት ናቸው ብትለኝ ቁጭ ብዬ ሳስብ አለ ሚለጥብኝ ሰው አለ እናቴ ልብ እናለፈታለች። አሜን
ለምለለችን በፍቅር ካገኝ ያደረገችው የሆነችው የከፈለችው ነገር ሳሰላስለው ፍቅር አብራ ጀምር ሰው የጌታ ራት መውሰድ አንዱ ጥቅሙ ጌታ የከፈለውን ራት ሲቆረስ ሲደማ ምን ሲዳር ሁሉ እንታሰላስል ያደርጋል። ጌታ አትውደድ። ሃሌሉያ። እና ምንዘምሩ ዘማሪያ የዛን ቀን አሸፍቱት ንገሯቸው። ቅድም ለእኔ ነው እንዳላችሁ በመስሙ በሙ የዛን ቀን ላይ ሃሌሉያ ሰዎች ሲወስዱ የአፍቃሪ የከፈለውን ዋጋ የአፍቃሪ ለፍቅር የከፈለውን ዋጋ አንቺን ለማግኘት አንቺን ለማግባት የከፈለው ዋጋ አይገርም ወይ? እኛን ለማግባት የከፈለው ዋጋ ሙሽራችን ከሰማይ ወርዶ እኛን ለማግባት የከፈለው ዋጋ እግዚአብሔር አብ እኛን ለመውለድ የከፈለው ዋጋ እግዚአብሔር መንፈስ ቅዱስ እኛን ለማሳደግ የሚከፍለው ዋጋ እነዚህ ሰዎች ፍቅር አይዛሉ። አሚን ነው ብለው ኢየሱስ ጌታ ነው እና ምንድነው ዓላማው? ጌታ አለ የሆነ ቃል ይዝ አሚን ለዘላለም ሐዘኑን መከራውን ሞቱን እያሰብ ምን እንዲይዝ ቃል ይዝ እግዚአብሔር ያዘናል። አሜን በሏ በጌታ አሜን በሏ በጌታ አሜን። ዝም ብሎ አይመጣም። እሺ እኔ ያደኩበት ቤተክርስቲያን በጣም ዓለም አቀፍ ቸርች ነውና በክርስቶስ የሚባል ትምህርት ጥጥ ያለው በማን በክርስቶስ ጤነኛ ነን፣ በክርስቶስ ጻድቅ ነን፣ በክርስቶስ ቅዱስ ነን፣ በክርስቶስ ባለጠጋ ነን፣ በክርስቶስ የሆነ ልጅ ጥጥ ያለው እና በጣም ደግሞ መንፈስ ቅዱስ ጋር ተረጋግጫ ሃሌሉያ። እና ግን ለምስ የሆነ ቀን ሰው ጋር በእኔ ነው ማለት ነው ሄድናለሁ ኢየሱስ ጋር መፈራታ እኔ አዋጅ ላይ ዘራ ደስ ይለኝ በመገረፍ ተበውሻለሁ ጌታ እንደዚህ እንደዚህ የሆነ ልጅ ነው ማለት እዛ ስንሄድ ያረገው ያወራሉ እና አንዱ አራት አምስት ናቸው አለ ሲል አልደረሰኝም የባቸው ማለት ሃሌሉያ የተነገራቸው እንደዛ ደረሰ እኔም የተነገረ እንደዛ ደረሰ እና አሰቡ ከነዚህ ሰዎች እነዚህ ሰዎች ከእኔ ይልቅ ጌታ ይወዳሉ ማለት ነው። አዎ ይወዳሉ። አሜን ለዘላለም። አዎ ደግሞ የሆነ ቀን ላይ እንትን ነበር የምማረው ትምህርት ቤት ላይ አንድ ሰጠራ ማስተር እሱ ይባላል አንድ ልጅ ላይ በጣም ጎበዝ ልጅ ነው እና ታሪኩን እያወራ ኢየሱስ ያደረገለት ሲናገር እንዳለው ጌታ ይጠራዋል ወንበሩ ሁሉ ተተናግሯል እንባው ሶፍና ያለ ከዛ ሁሉ መስረከብ ምናምን ባይ ነው ሌላ ሄሎ እና ኢየሱስ ይላል ወንበሬ ከነሱ ምሮዶ የለ ሬው ወንበሩ እንጂ የኔ ጥያቄ ልነካ እነሱ ታላቅተው ነው ያሉት የኔ ግን በጌታ ወላወድም ማለት እነሱ እንዲሆኑ እንደማሉ እና ገባኝ ቤተ ክርስቲያን ውስጥ ይለኛ እኔ የነበርኩበት ቸርች ላይ የሚሰበከው የሚነገረው ትምህርቱ በክርስቶስ ተደረገው በክርስቶስ ያገኘው በማለት ነው በክርስቶስ ያገኘው ተስወራውና መቀበል ላይ ፎከስ ያደረገ ነው። ኢየሱስ ጌታ ነው እና ብዙ በመቀበል እና በደስታ ነው በደስታ በጣም በደስታ ጌታ ይተባረክ ይሄን ሰንተኛ እየተባረክ ባንተ እኮ እንደዚህ ሆኛ ማለት እና ማንም ሰው ኃጢአት ሰላም አዋም ላይ በጣም የተጠበቁ ነው ማለት ግን ሆኛ ያደረገልኝ አገራር ያው ነገር ጌታ ታታኝ ይመስላል። ክብር ለኢየሱስ ባላንስ ነው እና ስንቱ ማለት ነው ማይነገረው ለጌታ ነገር የወለድ ቆሞ የተወለድን ግን የጌታ ፍቅር ያለቀ ብዙዎች አለ ልክ እንደኔ ማለት እና ብዙ የጌታ ሲነካ ይስቃሉ ማረጋሉ እስቃሉ ይሄ ከምን መጣ ካልከኝ የዛን ጊዜ አለቸ ያደጉበት ቸርች ላይ በክርስቶስ ያለው በመቀበል ስላደጉ በጣም በደስታ ውስጥ ይብራው ነው አሜን ለዘራ ኢየሱስ ጌታ ነው። አሜን ሃሌሉያ። እና አንዲ ቸርች ስታደርግ ሰው ክርስቶስ የከፈለውን ነገር ክርስቶስ ያደረገውን ነገር ማጀራ መገንዘብ ጌታ ፍቅር ይዘናል። አሜን ነው እና የሆነ ማለት ነው ፍቅረኛ ነው አሜን። አራተኛ ለምንድን ነው የጌታ ራት የምንወስድበት ዓላማ? አራተኛ አሜን ለዘላለም ፍጹም መታዘዝ ከጌታ ነው። ምን አደረገ? ፍጹም
ኢየሱስ አብን ፍጹም መታዘዝ ታዘዘ። ምን አይነት ታዘዝ? በእሱ በጌታ ኢየሱስ እኮ ይመጣልና እንደዚህ ይላል። ሀብታሙ ሰው ሲመጣ ሁሉ ተለመደ በዛ በጌታ ሁሉ ተለመደ። አንዳንዶች ደግሞ የሆነ ሶቱ እንዲህ ስለተለያቸዋል ሰዎች ዋጣ አይታሉ አቅም የላቸው ያማለት ኢየሱስ ግን ነፍስ እስከ መስጠት አሜን። አባቱ ይከተል ምን እስከ መስጠት በዛ በጌታ አሁን እኛ ቸርች ውስጥ ትንሽ ሁሉ የራሱ ብር መስጠት ብር መስጠት እኛ ቸርች አሜን ለዘላለም እንደው ሌላ ቦታ ላይ ሰው ሰጠ ሲባል ይሰጣል ብር ሃሌሉያ ትገኝ በቸርች ይብሩ እግዚአብሔር ይመስገን አሜን ለዘላለም። በዚህ ነው ታውቁ ሁሉ ያለ ሰው ስለሚሰጥ ገንዘብ ስለሚ እና እግዚአብሔር ይባርክ አሜን ነው። እና ኢየሱስ ግን ምን ሰጠው ሰራ ደግሞ ምን አይነት አይደለም መታዘዝ ጌታ መሪ ያንተ መሪ ያንተ አስተማሪ እንዴት አድርጎ ለአባቱ እንደታዘዝ ሲገባ አንተ መታዘዝ ነው ማለት ነው። ምን ትማራለች? ታዲያ አታዝ ክርክር የለም። ራሱ ጌታ መታዘዝ ያስተምራል። መንገድ መንገድ ይከተኛል መንገድ እስኪው ነገር መንገድ ነው ነገር ተቀበያ ምን ሌላ ነገር አላውቅም። አንተ የታዘዝ አንተ ከሱ ነው መንገዳችን ኢየሱስ ጌታ ነው። አሜን ለዘላለም። አንዳንድ ቸርች በሳና ከምትለው ብር አጣ ምትረጋ ምን አጣ ብር አጣ ሰውየው ሰዓቱ አይሰጥም ገንዘብ ተጣጣ ግን እንደ አይነት ትምህርቶች መቼ ነው እንኳን የሚደረጉት? የጌታ ራስ አላፈረሰ እንግዲህ አምስተኛ የእግዚአብሔር አብን ፍቅርና መውደድ በማሰብና በማሰላሰል የእግዚአብሔር አብን ፍቅርና መውደድ ለጌታ ራስ ወስዶ ሃሌሉያ እግዚአብሔር ዓለምን እንዲሁ ስላደረገ ስለወደደ ስንት ያለ ይሰጣል? ስንት ያለ ይሰጣል? እግዚአብሔር አብ ይወዳችኋል እና ቂጣውን ስትበላ ተነስቶ በዙፋኑ ወስኖ የመጣ ጌታ ብቻ አይደለም ያለ ብቸኛ ልጁን ወደ ዓለም የላከው ማነው? አብ ነው። እና የሆነ ጊዜ ሐሙስ ደስ ሲደርስ እንደዚህ አለ አባቶይ ብትወድ ጽዋ ከኔ ምትበል እና እግዚአብሔር ያንተን መዳን ስለሚፈልግ የማን መዳን? እግዚአብሔር አብ ያንቺን መዳን ስለሚፈልግ ሎሚ አንድያ ልጁ ላይ ቤቱን ጽዋዋን መጠጣት አለብን። የጌታ ሞት የአብ ተልእኮ ነው። የአብ ፍቃድ ነው። ማቁታቃሳ ለጊዜው ብዙ ጊዜ ቸርች ፍቅር የሚባል ነገር ስታነሳ ኢየሱስ ጋር ብዙ ጊዜ እኛ ደግሞ አይደለም ቆንጆ ነው እንኳን ፍቅር ይደረሰ ግን መጽሐፍ ብትከፍቱ ጳውሎስ እንኳን ሲያወራ የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከማን ጋር ይሁን? ከእናንተ ሰው አባብሎን ነው ወንድ ባይሆን ነገራችሁ ወንድ ጌታ ኢየሱስ በምድር ላይ ያንን ሁሉ ዋጋ የከፈለው እናንተን በመጀመሪያ ወዳ እኛን በጣም ስለሚወደን ብቻ አይደለም የመጀመሪያው አባቱ ስለሚወደን ኢየሱስ ጌታ ነው። እንደው በደረጃ ታናቁት መጀመሪያ አባቱ ስለሚወድ የሞተው ቀጥሎ ነው በዛ ውስጥ የአብን ፍቅር የገለጠው። አሜን አሜን ነው። እና ቤተ ክርስቲያን ከክርስቶስ በላይ ደግሞ ማቃበል ሰጠጣት እኔ አለ ኢየሱስ በእኔ በቀር ወደ ማን ይመጣ ነው? እና ኢየሱስ ጋር የቆማችሁ ሰዎች ወደ አብ ድረሱ። አሜን ወደ አብ ፍቅር የሚያደርስ ነው። አሜን ክብር ለኢየሱስ ይሁን። አሜን ስድስተኛ የጌታ እራትን የምንወስድበት ዓላማ ለምንድን ነው ሲባል ቅድም አየነው የአማኞችን ህብረትና አንድነት ማወቂያ ማሳወቂያና ማረጋገጫ የአማኞችን ምናሉ ህብረትና አንድነት በደንብ ስሙ ወዳጅ የጌታ እራት ስንወስድ የጌታ እራት አዳረገን አንዳንድ ሰው መጥቶ የጌታ እራት የሚበላው ከግርማ ጋር ነው ስለሞ ተማይ በደንብ ይታወስ የጌታ እራት ስንወስድ አይደለም አንድ ነው የጌታ እራት አንድ መሆናችንን መናገር ያስፈልጋል። በኢየሱስ ይገለጥልን። አሜን የጌታ እራት ስለበላን አይደለም አንድ ይሆን ነው ጌታ ኢየሱስን ስለተቀበልን ነው ወደ አካል የመጣ ነው። የጌታ እራት አንድ መሆናችን መግለጫ ነው። ፍቅራችን መግለጫ
ቀጥሎ ሰባተኛ ለምንድን ነው የጌታ እራት የምንወስድበት ዓላማ ካላችሁ፣ ሰባተኛው በሞቱ ለእኛ የተደረጉልን ማለትም በሞቱ ምክንያት ቅድም እንዳልኳችሁ የተቀበልነውን ነገር እንድናስብ ስጋውን ስትቆርስ አይደለ በመገረፉ ቁስል ብያለሁ። ስጋውን ስትቆርስ ደግሞ እንደገና ሰው ቂጣውን ስትቆርስ ደግሞ እንደገና ጽዋውን ስትጠጣ የሞተልኝ አይደለ አቃተኝ ብያለሁ። አሜን። የተደረገልን እሰይ ወደ ሰው ዛሬ ረክቶ አሜን። ጌታ ረክቶ ይወጣል። ረክቶ ይወጣል ነው ወደ እሺ ሁለት በሉ ቀደም አንድ የጌታ እራት የምንወስድበት ዓላማ ያለው ሁለት በሉና የጌታ እራት ማን ይውሰድ? ማን ነው የጌታ እራት? የጌታ እራት ማን ይውሰድ? አንደኛ ዳግም የተወለዱ ክርስቲያኖች ነው። ዳግም የተወለዱ ሁለተኛ የገባውና የተገባው በዝርዝር ሁለተኛውን አናይም። በዝርዝር የሚቀጥለው ሳምንት ነው የምናየው። ምንድን ነው የገባውና የተገባው? የሚቀጥለው ሳምንት እናወራለን። የጌታ መውሰድ ያለበሰው ወደ ምስሉ የጌታ እራት መውሰድ በደንብ አገልጋዮች ደጋግሜ ነው የማወራው። የጌታ እራትን ለአንዳንዱ ሰዎች መፈወሻ አትስጧቸው። የጌታ እራትን መውሰድ የሚችሉት የዳኑ ሰዎች ብቻ ናቸው። አዛኝ መሳቱ ሰፈር ላይ የዳኑ ሰው ስታገኝ በጌታ በኢየሱስ ይሁን የኢየሱስ ደም ነው በለጣ እንደተቆጣ አትበላ። ወይም ደግሞ የጌታ እራት ቀን የጌታ እራት ቀን ዲያቆን ጋር ያቤት ትንሽ ቀንሽልኝ ለተና ላይ ነው ያንን ቂጣና ያንን ጽዋ ይዘህ ታቋል የምታስበው ለአንዳንድ ሰው አዲስ በጣም ቅዱሳዊ አይደለም ያሉ ብዙ ናቸው። አላማሷል አሚን ለዘላለም የጌታ እራት መውሰድ የሚቻለው ምን ያህል ሰዎች ናቸው? የዳኑ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 2 41 እና 42 ላይ ሰዎቹ ይላል ዳኑና ተጠመቁ። ከዛስ በሐዋርያት ትምህርት ቀጥሎስ እንጀራውን በመቁረስ ቀጥሎስ በጸሎት በህብረት የሚያደርጉ ነበር፣ ይተጉ ነበር ያሉት ይተጉ ነበር። ለዚህ ነው ሕፃናትን ማናቆርበው ሕፃናት አይናሉ አይቆርቡም፣ አልገባቸውም፣ አላመኑም እና መውሰድ አይችሉም። ዳግም የተወለደ ብቻ ነው መውሰድ የሚችለው። ማሮ ብራት አሰራሙ አሚን ለዘላለም። ሁለተኛው ላልገባው ሰው አይሰጥ፣ ለአንተ ገባው ሰው አይሰጥ። ቀጥለን እሱ እናያለን። ቅድም ሰው ላይ ሰማችሁ ጳውሎስ የጌታ እራትን ወሰደና ከእስራኤል ጋር አገናኘ። በእስራኤል እንኳን ማህበረተኞቹ የመሰዊያው ማህበረተኞቹ የሚያሉ የሚቀጥታል። ስለዚህ አንዳንድ ሰው የኛ ማህበር አይደለም ብርሃን ከጨለማ ጋር ምን እምነት አለው እንደሚል እነዚህ ሰዎች ከእኛ ጋር ደስ ያደርጉ ጌታን ሲያምኑ እንጂ የተለየን ወገን ነን እኛ የተለየን ወገን ነን እኛ ሄዶ እኛ የተለየን ወገን ነን አላላችሁ እናንተ ናላሆናችሁ ቅዱስ ሕዝብ ናችሁ። ብሎ ይቀላቀል አላለ አሚን ስላለ ዘመዶቻችን እንኳን ነቅተው ምንድነው ነቅተው አይደለ ሰንበት የጽዋ ሲይዙ አባል ያልወጣ ካደቁ ዘጋ ማለት ነው ወመላቁ ለጅሳው ይመረጅ ከዛው ከጽዋው ግን ሙሴ ተብዩ ጽዋው ብዙ አለቅሶ ያለ አባል እነሱ ናቸው ማለት አሚን ነው ያላን ሰማታችሁ አታሙ ለልጆቻችሁ አትቆስላችሁ። ድንቄ ምናት ድንቄ ማባት ከበለ ኢየሱስ ብዙ አይቻለውና ምን ምስኪን ሲረብሹ ልጆች ሲረብሹ ህፃናት ነው አጥባቸው ነው አንቺ ናቸው ቆርስ ተሰጥቷል። መስዋዕት ጌታ ምስክር ተቀራለ መጽሐፍ ቅዱስ ላይ መጽሐፍ ሳይገባቸው ደግሞ ሳይገባቸው የወሰዱ ታምሟል ደግመዋል አለማሳያቸው ብሏል ደግመዋል ከዛም ደግሞ ታምሟል ከዛም ሞተዋል። ለልጅህ ድካም በሽታ ሞት አትስጠው። ለአንዳንድ ሰው በሽታ ድካም ሞት አትስጠው። ክብር ለኢየሱስ ይሁን። እየገባኝ ነው። እሺ እንቀጥል። ክብር ለኢየሱስ ይሁን። ሶስት በሉና የጌታ እራት መቼ ይቆረስ? የጌታ እራት
መቼ ይድረስ? የጌታን ራት መቼ ይድረስ? ይሄ በጣም 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 ማለት ግድ የሆነ ባይሆንም ግን እንዲገባችሁ ፈልጋለሁ። የጌታ ራት መቼ ይድረስ? ቀኑ ማለት ቀኑ ሃሌሉያ። እስኪ እናንብብ ሐዋርያት ሥራ ምዕራፍ 20 ከ1 እስከ 8 አውጣለን። ሐዋርያት ሥራ ምዕራፍ 20 ከ1 እስከ 8 አውጣለን። ቆሮንቶስ ቤተ ክርስቲያን ችግሯ ወይም ደግሞ ጳውሎስ ጽፍላት ያየባት ችግር መከፋፈል፣ የጣዖት መብል፣ ዝሙት፣ የድርብ ጋብቻ ድርብ ጋብቻ ያያታላችሁ እዚህ ጋር መቅደስ ላይና ነፃ ሆነች ንግስት ላይ ደግማታል ማለት ድርብ ጋብቻ ምን ችግር አለው? ዳዊት እንኳን አይደለ እንዲጋሉት የለ እንዴ አባታችን አብርሃም ሁለት ሶስት አድርጎ የለ እንዴ ይሏል። ሁለት ሶስት አድርጎ እስራኤላውያን ያሻፋሉ። አዋቂዎች ናቸው። ምንም ምንም አዋቂዎች ናቸው። ኢየሱስ ጌታ ነው እና ድርብ ጋብቻ የነበራቸው እና የጸጋ አጠቃቀም ችግር ያለባት ደግሞ ቤተክርስቲያን የማትፈርድባት ነው። እወዳቸዋለሁ። ማን ማትፈርድባት? ቤተክርስቲያን ሰላም ላይ ቤተክርስቲያን ላይ ወይም ደግሞ አጥናው ላይ ስትፈርድ የምትፈርደው ለአጥናው ጉዳት አይደለም፣ ለአጥናው መመለስ ነው። አሚን ነው። ቤተክርስቲያን በበላሽነት መታወቅ አለባት። አሁን አትፈርዱም እንዴ ናቸው የአባቱ ሚስት አግብቶ እንዴት ይምጣላል? ወንድም ደግሞ ከወንድሙ ጋር ጣቶ እንዴት ፍርድ ቤት ይሄዳል? እናንተ የላችሁ ኢየሱስ ጌታ ነው እና ባይዘው የሚነገራችሁ ጌታ ምስክር። አንዳንድ ጉዳይ ከዚህ በኋላ እኛ የክርስቲያን ሰዎች መሪዎች ስንይዝ ያንን ጉዳይ እውነት አወተን ግርማ የማይስማማ ከሆነ ማይስማማ ከሆነ ጌታ ምሕረት እንድንና ያወቶ ከሆነ ክብር ለኢየሱስ ይሁን። አሚን ነው። ምክንያቱም የእግዚአብሔር ቤት በፍርድ መታወቅ አለበት። በምን ታወቅ አለበት? እስቲ በሉ ነገር አረ በጌታ እና ባቢ የተፈጠሩ ሲባል ሲሄዱ በፍርሃት የሚከረከቱ ለምን? መንገድ ላይ አደጋ፣ መንገድ ላይ ሰልፍ ሊሆን ይችላል። ከብቶች ፍራቻ ስላለባቸው ቸርችን አትፈራ እናትን አትፈራ ኢየሱስ ዘላለም ክብር ለኢየሱስ። እሺ የጌታ ራት መቼ ይውሰድ ሲባል አምልኝ ከለሽ ሐዋርያት ሥራ ምዕራፍ 20 ከ1 እስከ 8 እሺ 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 በብዙ ቃል አደረጋቸው መከራቸው። እሺ ወደ ግሪክ አገር መጣ። እሺ በዚያም 3 ወር ተቀምጦ ወደ ሶርያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴራ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ። እሺ የሸኙትም የቤርያው ሱሲጳጥሮስ ከተሰሎንቄ ሰዎች አርስጦስና ሲኮንዶስ የደርቤኑ ጋይሶና ጢሞቴዎስ የእስያ ሰዎችም ቲኪቆስ ጥሮፊሞስም ነበሩ። እሺ እነዚህ ወደ ፊታችን አልፈው በጢሮአዳ ቆዩ። እሺ እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነርሱ ደረስንና በዚያ 7 ቀን ተቀመጥን። በዚያ ስንት ቀን ተቀመጥን? 7 ቀን። ስንት ቀን? 7 ቀን። ሰውየው ለምንድን ነው 7 ቀን የተቀመጥከው? ምክንያቱ ምንድን ነው? እሱ ይላል ከሳምንቱ በመጀመሪያው ቀን እንጀራውን ለመቆጥ ምን እናደርጋለን? ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። አሚን ለዘላለም። የጥንቷ ቤተ ክርስቲያን የጌታ ራትን የምትወስደው መቼ ነው ካላችሁ፣ በ8ኛው ቀን ወይም ደግሞ በሳምንቱ መጀመሪያ ቀን ነው። ለውቀት ይሆናል መቻል በስንተኛው ቀን ወይ በ8ኛው ቀን በጌታ 8ኛው
የአይሁድ ሰንበት መቼ ነው? የአይሁድ ሰንበት መቼ ነው? ቅዳሜ። መቼ ነው? በሏ። የአይሁድ ሰንበት ቅዳሜ ነው። እሁድ ማለት በግዕዝ እሁድ ነው። አሁን እሁድ ማለት አሃድ ማለት አለ። አሃድ ነው። ምንድነው? አሃድ ወይም አሃዱ ማለት አንድ ማለት ክሬት ያን አሃድ ማለት እሁድ ነው። አንደኛው ቀን ለማሳየት ነው። አሃድ ማለት ቅዳሜ የመጨረሻው ሰባተኛ ቀን ነው በዓሉ እና እስራኤልን የምታከብረው ሰንበት የሚባለው ቀኗ መቼ ነው? ቅዳሜ ነው። መቼ ነው? መቼ ነው? ለምንድን ነው ታዲያ አሁን ኦርቶዶክስ፣ ካቶሊክ አብሎም ፕሮቴስታንቱ ጭምር ለምንድን ነው እሁድን ሰንበት ነው የሚጠራው ካላችሁ የአሕዛብ ሰንበት በተለምዶ መቼ ነው? ወይም ደግሞ የክርስቲያን ሰንበተ ክርስቲያን ተብሎ የተሰየመው መቼ ነው? እሁድ ነው። መቼ ነው? ሰንበተ ምናምን ክርስቲያን የአይሁድ በዓል ወይ አይሁድ ሰንበት ቅዳሜ ነው። የክርስቲያኖች ግን ነው በተለምዶ እሱ የእኛ ሰንበታችን ጌታ ነው። ሸክማችሁ የከበደ ወደ ማን ማለት እኔ እናደርጋችኋለሁ። ሰው በአማርኛ እስራኤላዊ 6 ቀን ሰርቶ በስንተኛው ቀን ያርፋል? ግን ያርፋል? ቀን ያሳርፋል? ቀን ያሳርፋል። ስለዚህ ኢየሱስ መጣና ከዚህ በኋላ ቀን አይላችሁ አያሳርፋችሁ ማሳረፋችሁ ማለት ያለ በሏ ጌታ እና ለምንድን ነው እሁድ የሆነው የክርስቲያን ሰንበት ወይም ደግሞ ለምንድን ነው ሰዎቹ በእሁድ የጌታ ይበሉት ካላችሁ አንደኛው እሁድ ዓለማት የተፈጠሩበት የመጀመሪያ እግዚአብሔር ማለት ነው በጌታ። ሁለተኛ ጌታችን የተነሳበት ቀን ማለት ነው። ኢየሱስ ከሞት ተነስቶ ሰላም ለእናንተ ይሁን አይደለም። እረፍት ያለው ሰላም ያለው በአይሁድ አስተሳሰብ መቼ ነው? ቅዳሜ ነው። ኢየሱስ እሁድ ተነሳና በመጀመሪያው ቀን መጣና ሰላም ለማለት እናንተ ሲዋስ ምዕራፍ አይጣና ኢየሱስ የተነሳው እና ሁሉ ሰዎች አሉ። አንዳንድ ሰዎች ለምን ነው የእስራኤል ቅዳሜ ያከበሩ ኦርቶዶክሶች ሁሉ ይሉት እያለ እናናሪ ተነበራሉ። ምን ነው እናናሪ ተነበራሉ። ወሬ የቀን ሰንበት እናናሪ አውቃችሁ ማንሰታችሁ ክርስቶስ ነው። ግን ሁሉ ወደ ምክንያት ኦሱ ይሄ አምን ከሳምንቱ በፊተኛው ቀን በሳምንቱ የመጨረሻው ቀን ምን ይባላል? ሰንበት። ምን ይባላል? ቅዳሜ ሰንበት። ክብር ለኢየሱስ። የሳምንቱ መጀመሪያ ቀን ማን ነው? አሃዱ። ሃሌሉያ። አላይባችሁ አሜን ለዘላለም። ለምንድን ነው እነዚህ ሰዎች የጌታ ሆኑት ጋራችሁ? የጌታ ቀን ነው። ያው ያኔ ቀን ነው አሃድ ትባል ወይም የሳምንቱ መጀመሪያ ማን ቀን ነች? በሏ ጌታ የተነሳበት አንደኛ። ሁለተኛ ዓለም የተፈጠረበት ጴጥሮስ ቤተ ክርስቲያን የተወለደች ነው ማለት ነው። ቤተ ክርስቲያን የተወለደች ነው። ቀጥሎስ ይህና ራእይ ምዕራፍ 1 ነው ወጣት ነው የጌታ ቀን ስለሆነ የጌታ ቀን ተወሰነ እና ቦላ ምዕራፍ 10 ዮሐንስ ሄሎ አሚን ነው የሆነ ወጣቸው አንዳንድ ጊዜ ድንገት ድንገት አሚን እሁድ ወይም ሐሙስ ሳምንት ማበቀል የቤት ነሽ በመንፈስ በሁላ እዚህ ጋር ልብሽ ሲንጠልጠል እዚህ ላይ ይንጠልጠል አማነው ስሙ ዮሐንስ ሰው ባይገናኝበት ስፍራ ወስደው ጥለውታል። የዛን ቀን ግን አሚን የለመደው ስርዓት ስላለ ሃሌሉያ የለመደው ስርዓት ስላለ ሚላ አሚን በጌታ ቀን በመንፈስ ነበር። በጌታ ምን በነበር አረበው በጌታ የጌታ ቀን የሚባለው በዳኑ ወይም ደግሞ ክርስቲያን በሆኑ ሰዎች መካከል መቼ ነች? እሁድ። መቼ ላይ በጣም ደስ ይላል። በኋላ ለምንድን ነው የጌታ ራስ ብዙ ጊዜ እሁድ ወስደው ካላችሁ ጥንታውያን ክርስቲያኖች የጌታ ራስን እሁድ
እንደሚቆሱ መጽሐፍ ቅዱስ ላይ ያሳያል። አሁን በደንብ ስሙ። ኦፕን ነው አረባ ግዴታ እሑድ ነው መወሰድ ያለበት። እሑድ ማይወስዱ ቸርቾች ስለምናቸው እንዳቸው ላሳይ ፈለጉ። እሑድ ሲወሰድ ምን ያሳያል? ምን ያስረዳል ካላችሁ የጌታን ትንሣኤ ስራ ያስባል። አሚን ነው። ዓለም የተፈጠረበት ደግሞ ቸርች የተወለደችበት የጌታ ቀን እንደገና በጣም ብዙ ጌታም ራሱ የሚመጣው በዚህ ቀን ነው። አሚን ዘናለ እነዚህ ሁሉ ሰው እንዲያስብ ያደረጋል። እነዚህ አሚናቱ ወይ አሜን ክብር ለኢየሱስ ነው። እንደ ምልክት እንደሆነ እንደ ምልክት እና ነገ አሙስ የምራሚ ምንወስድ ሰጥተው ያላችሁ ነው። ግን ሀሳቡ ሁሉ ቢወሰድ ግን ቆንጆ ነው። ይሄን ለማሰብ ይችላል። አሚን ነው። አሚን ነው። ባለፈው ስለ ፋሲካ ሳውራ ፋሲካ መቻል ነበርባችሁ። እሑድ ፋሲካ መቻል ነው። ጌታ ብዙ ጊዜ ያለ በዓል ጠብቀው ፋሲካ የሚሉ ትንሣኤ ነው። ትንሣኤና ፋሲካ ነው። ፋሲካ የመታረድ ማለት የታረደው ጌታችን መቼ ነው? ኢየሱስ ጌታ ነው። ፋሲካ ትንሣኤ አይደለም። ፋሲካ የመታረድ ነው። ፋሲካችን ታርዷል። ስለዚህ ፋሲካ የመታረድ ማለት ነው። የጌታ መቼ እንቅረስ ወጣቷል ግን ኦፕን ነው አትዝጉት። አራት የጌታ ራትን እስከ መቼ እንቅረስ? እስከ መቼ ነው ይሄ እንደው ልበለው እንጂ እንትን ማስ ይመጣ ጌታ እስኪመጣ ድረስ ምን ትናገራላችሁ? ምን ትናገራላችሁ? ኢየሱስ ራሱ በቃል ደግሞ እንደገና ማለዎች ላይ ሲያወራ ይህንን ከእናንተ ጋር አብሬ ልጠጣ ልበላ እመኝ ነበር። ከዚህ በኋላ መቼ ደግሞ ወስዷል? ስመጣ በእግዚአብሔር መንግሥት ስመጣ ማረጋለሁ ወስዳለሁ። እስኪመጣ እኛ ማረጋለሁ ይወስዳል። ሞትን እንናገራለን። ከመጣ በኋላ ከመጣ በኋላ እንወስድ እንደው ባለኝ እውነት ተመገባችሁ ራሱ የሚቀየር ይመስላል። ራሱ የሚቀየር ይመስላል። ለምን ካላችሁ አንድ ቀጠሮ አለ። የሙሽራው ሰርግ የምሰርግ እና የዛን ጊዜ ራት አለ። ወደ ሰርጉ ራት ወደ በጉ ራት የዛን ጊዜ መጀመሪያ ሲጀምር እስራኤል በፋሲካ ጀመረችው። ቀጥሎ ወደ ጌታ ራት መጣ። ቀጥሎ ግን ወደ በጉ ራት ይለወጣል። እንደዚህ አይነት አስተምሮት አሉ። አሜን ዘላለም ሶስት ይሄ የተቆሰው ስለ ጌታ የሚመጣበት ቀን ክብር ለኢየሱስ ይሁን። አሜን ለዘላለም። እሺ አምስት የጌታ ራት ይለወስ ይሄም ኦፕን ነው። የጌታ ራት ይለወስ የጌታ ራት ይለወስ ጳውሎስ ቆሮንቶስ ላይ ያለችው ቤተክርስቲያን ስለ ጌታ ራት ጽፎ ሲያስረዳ የመጨረሻው ምን ያለው? እርስ በርሳችሁ በማለት ተጠባበቁ። በሌላ አማርኛ ብቻቸውን መጥተው ይበላሉ ማለት እና የብንቁረስ ለሚለው ጥያቄ መጽሐፍ ራሱ ስለሚመልስ ተጠባብቀን ነው መቁረስ ያለብን ወይም በማህበር ነው መቁረስ ያለብን። በምን ነው ታለብ? ምክንያቱም የጌታ ዓላማው ቅድም ስናይ ስንነት ነው አንድነትን ለማስረዳት ለመግለጥ ነው። የጌታ ራት እንዲወሰድ ጳውሎስ የመከረው ምግብ በማህበር እንድንወስደው ነው። አሁንም ይላል አንዳንድ ጊዜ ሰዎች አይደለ በተለይ ትንሽ አውቅ ያሉ ሰዎች ባክ የጌታ ራት እቤትም መውሰድ ትችላለህ ነው። አሚን ለዘላለም በደንብ ስሙ። ግን ብንወስደው ያለው አይ እንደዛ አይደለም ሀሳብ። ሃሌሉያ። ምክንያቱም አንዳንድ ሰዎች በክርስቶስ የተደረገላቸውን ፈውስ ለማሰብ ነው ካፈውታል በመጣቸው ነው አይደል? ሄሎ ነው አይደል? እና አሻማው ሆነ ኃጢአት እንዳደረጉ አትተዋቸው። እቤት ትገስኩት ጋር ያው እንደ አይነት ነው ይችላል። ምን ችግር አለው ነው ይችላል። አሚን ነው። ባልና ሚስት ዛሬ ጌታ ራት ሙሰት ይወስዳሉ። እኔ ፐርሰናሊ ልጅ ያለው አይደለም
ጋር ነው ዘሎ ብቻ ነው ሄሎ ጾም ጸሎት ያምቀናይ ብቻዬን ቤት የዘጋው ጊዜ በዘጋ ጊዜ ምናምን ሲሆን እንዳው ሳላጋው ብቻዬን ዘጋ ከጸሎት በጾም ጸሎት በኋላ ጌታ ራብ ያስቀምጬ እወስድ ነበር ብቻዬን። አሁን ግን ሲገባኝ የጌታ ዓላማ ለህብረት፣ ለማህበር፣ ለአንድነት ስለሆነ ሞር ብቻ ከማድረግ ይልቅ ማህበሩ ስለሚበልጥ አሚን ነው እና በእኔ ልምምድ እንግዲህ ብለምስ በእኔ ልምምድ ብቻዬን ወይም ከሚስቴ ጋር ይባል ጌታ ራብ ድሮ ግን አለ አሚን ነው አሚን ነው እና ፍፄ እኛ በቤተሰብ ብንወስደውስ እስራኤላውያኖች ጌታ ራብ ነው በጉንና ምናምን ያው ጊዜ በቤተሰብ ስለሆነ ቢደረግስ ደው ጉዳዩ ያወራራል ያነጋግራል እንጂ ዋናው ጉዳይ የጌታ ዓላማው ተገባ ምኑ ተገባ ዓላማው ተገባ ምን መፈለግ አለበት ህብረት መፈለግ አለበት። ደግሞ አንዳንድ መጽሐፍ ቅዱስ ሰዎች ሲያወሩ ይሄንን የመሰለ ሐዋርያ ዮሐንስን የመሰለ ሐዋርያ የጌታ እራትን በፍቅሩ ደሴት ከመውሰድ ይልቅ ማሰብ የወደደ ነው። በጌታ እራት በምን ነበርኩኝ? በጌታ ቀን በምን ነበርኩኝ? በመንፈስ ነበርኩኝ። መውሰድ ይችል ነበር እኮ አሚን ነው። ግን ወሰደ ይላል ደግሞ ብትፈልጉ በጣም ላይ በግል ወሰደ ይላል አለ ወይ ሰው የጻፈ ላይ ትንሽ ዲቴል ነው አሚን አትሉም ወይ? ኧረ በጌታ እና ትንሽ ያወሩ ሰዎች እንደሰለናል ነው ባከዝ እንደ 3 ወር ተጠብቃለህ እኛ ወር ነው 3 ወር ተጠብቃለህ ለምን ቤት አናውቅም ነው እና አዳሰሩ አይመስልም። ግን ወደ ታላ ነው ማደናው ግን እኛ ጋር ቦርቦ ስለሚደረግ ቦርቦ ነው እነዚህ ነገር ሳምሳም ይደረጋል አሁን ነው አሚን ተቶስ ግን ቢቀጥለው ሳምንት ስለታወራ የጌታ ለመውሰድ በደንብ ቢቀጥለው ሳምንት በደንብ አሚን ለዘላለም ጌታ ምስክር በደንብ ነው ቆጥቶ ይላል ሃሌሉያ የሆነ ሸርም ትክክል ይላል ይመስላል የታቀላላችሁ እዛሽ ላይ መጥተሽ ግዳው ክርስቶስ ጃለሽ ክርስቶስ ጃለሽ አሚን ነው ምን ታደርጋለሽ? የሆነ ቸርች ላይ ጌታ ናትን ለመውሰድ ቸርቿ በአብ ደግሞ በወልድ ደግሞ በመንፈስ ቅዱስ ታምናለች። አሚን ለዘላለም ደግሞስ የጌታ ናትን ለመውሰድ የሆነ ቤተክርስቲያን ላይ ሲሄድ ያቺ ቸርች ክብር ለኢየሱስ ኦኔ ተስፋ አይደለችም ወይ ትክክል ሮሚናታ ኮንፈረንስ ቡክራ ማለት ነው ተነገረ ኢየሱስ ሲሰሙ ኮንፈረንስ ይዲሩ ሐዋርያት እና እዛ ቸርች ላይ የሆነ ነገር የሚደረግ ከፍራለ ማለትኛ ነው አይደለም። በተለምዶ ምናቃቸው ቸርቾች አሉ እግዚአብሔር ይመስገን ከተማችን ላይ ምናውቃቸው ቸርቾቹ ለማን ያምናሉ? በአብ ያምናሉ፣ በወልድ ያምናሉ፣ አሚን አትሉማ እና አትሰሩላችሁ ወይ ማሪ እንትን ዳታ አትሰሩ። መጀመሪያ ግን ቸርቹ ማን እንደሆነ ምን እንደሚያምን ፔንቴኮስታል ሆነው ስንባረከው ወደ ምን ይቀየራል? ወደ ስጋ ስንባረከው ወደ ደም ይቀየራል። ዩዘር ላይ ነው አይቀየርም። ለመታሰቢያ ነው ተመሩ በሏል ጌታ ሶ ለጌታ ደግሞ ምን ያምናሉ? ከኔ እንደተናቸው አንድ ናቸው። ኢየሱስ ጌታ አለቆላው ሰንፈል ሃሌሉያ አረ በጌታ እስከኛ በሩ